ደጋግመን ይስሐቅን በጠየቅን ቁጥር ወደ ህይወታችን እስማኤል ይመጣል። ደጋግመን ይስሐቅን ብላችሁ በጮህን ቁጥር ይስሐቅን የሚዋጋ ነገር ቀድሞ ይፈጠራል። ትዕግስት ማጣት ብዙ ክርስቲያኖችን ሰርቋል። ብዙ ሰዎችን ትዕግስት ማጣት ከተስፋ ቃላቸው ወደኋላ አድርጓል። 2 ሳምንት ለስኬታችን ስቀር ከመስመሩ ወጥተናል። 2 ሳምንት ስቀር ብዙ ዓመታትን የለፋንበትን ስራ አይነ በቃኝ እንላለን። እግዚአብሔር ግን በሁለተኛው ሳምንት እንደሚጎበኛችሁ አላሰባችሁም ነበር። አንተ በሁለተኛው ሳምንት ስትለቅ በአንተ ደረጃ ላይ ያሉት ሁሉም ሰራተኞች ካምፓኒው ብዙ ትርፍ አግኝቶ ወደ ተለያዩ ቅርንጫፎች ወደ ስራ ይበተናቸዋል። አንተ ግን ከትዕግስት ማጣት የተነሳ ከሁለት ሳምንት እየቀረው ለስኬትህ ወጥተሃል ከዛ ስራ። አንተ ለማውጣት በጣም በጓጓ ቁጥር እና ያንተን ማውጣት እነሱ ላይ ተስፋ ስለቆረጥክ እንደዚህ ይለዋል፣ አንተን ሁለተኛ እዚህ ስራ እንዳትመጣ ብሎ በሁለተኛው ሳምንት ለሁሉም ሰራተኞች የምስራችን ይናገራሉ። እኔ በህይወቴ የትዕግስት ኃይል ተምሬያለሁ። በአገልግሎት መስክ ቢሆን እንኳን ብዙ ትዕግስት ምን ያክል አስፈላጊ እንደሆነ ተምሬያለሁ። በአገልግሎት መስመር እንኳን ከእግዚአብሔር ጋር በጣም ትዕግስተኛ መሆን አለባችሁ። በደንብ አጥብቃችሁኝ ስሙ። እግዚአብሔር እናንተን በሚሰራባችሁ ጊዜ ራሱ ትዕግስተኛ ካልሆናችሁ በህይወታችሁ ላይ የሆነ የእግዚአብሔር ዓላማ ላይቀጥል ይችላል። ብዙዎቻችን ችግራችን አሁን ምንድነው? ትዕግስት የለንም። ትዕግስተኞች አይደለንም። ትዕግስት ማጣታችን የእግዚአብሔር ቃል በህይወታችን እንዳይሰራ፣ የእግዚአብሔርን ቃል በህይወታችን እንዲሰራ ደግሞ አንፈቅድም። ትዕግስት ማጣት ብዙ ወጣቶችን ወደ ነፍስ መግደል፣ ወደ ተለያዩ ካምፓኒዎች ከእግዚአብሔር የሚያርቁ ብር የሚመስሉ ግን በውስጣቸው ክፋት የሞላቸው ጋር እንዲቀላቀላቸው ያደርጋቸዋል። ብዙ ወጣቶች ትልቅ ተስፋ የላቸው። አንድ ቀን ለስኬታቸው ስቀር የአሁኑ ጊዜ እያለፉት ያሉት መከራን ለመርሳት ብለው ከመስመር ይወጣሉ። በነገው ሚሊነር ቢሊነር ሊሆን የሚችል አቅም ያለው ትውልድ ቦታን ይለቃል። ብዙ የተስፋ ቃል ያላቸው ልጆች ከትዕግስት ማጣት የተነሳ አጋንንታዊ የሆነ መስሪያ ቤቶችን፣ አጋንንታዊ የሆነ ካምፓኒዎችን ቶሎ ይቀላቀላሉ። ለዘር መንዘራቸው የሚሆን እርግማን የሚያወርሱበትን ካምፓኒ ከውስጡ ከሰሩ የብዙ ሰዎችን ህይወት ሊያጠፋ የሚችል ካምፓኒ ውስጥ ይመዘገባሉ። ትዕግስት በማጣት የተነሳ ልንገራችሁ፣ ነን ስሙኝ። አሁን ያለንበት ዓለም እኔ መኪና አለኝ አንተ መኪና የለህም ብሎ ባላቸው ነገር አንተን በሚያወርዱ ዓለም ላይ ነው ያለነው። ነገር ግን እኔ እነግራችኋለሁ፣ ይሄን አትስሙ። በትዕግስት ውስጥ ኃይል አለ። ምክንያቱም እግዚአብሔር በፊታችሁ ምግብ እንዲያዘጋጅ እንዲሰራና እናንተን ለእግዚአብሔር ራሳችሁን የምትሰጡበት ሰዓት ስለሆነ ትዕግስት ማጣት በጣም ክፉ ነው። ብዙ ሰዎችን አጥፍቷል። ብዙ ቢዝነሶችን አጥፍቷል። ብዙ አገልግሎቶችን አጥፍቷል። ብዙ የፍቅር ግንኙነትን አጥፍቷል። ብዙ ትዳርን በትኗል። ትዕግስት ማጣት ቤተሰብን በትኗል። ትዕግስት ማጣት። እኔ ገና እነግራችኋለሁ፣ እግዚአብሔር እንዲሰራችሁ ቅድሚያ ስጡ ለህይወታችሁ። እኔ በእውነት እነግራችኋለሁ፣ እግዚአብሔር ለኔ ዳቦና ራሱ ሻይ ቢሰጠኝ የኔ አይደለም፣ እግዚአብሔር ነው የሰራው። እግዚአብሔርን በተሰጠን በትንሹ ነገር ስናከብር፣ እግዚአብሔርን ከፍ ስናደርግ፣ ክብር ስንሰጠው እግዚአብሔር ብዙ ይባርከናል። በትዕግስት ውስጥ ብዙ ኃይል አለ። ነገን ለመብላት ዛሬ አትቸኩሉ። ዛሬ ብትራቡ ይሻላችኋል ነገን ከምትበሉ። ኢትዮጵያውያን፣ ናይጄሪያውያን፣ ሳውዝ አፍሪካውያን እናንተ በጣም ተጠንቀቁ። ነገን አትብሉ። ዛሬን ለመኖር ከፌክ ህይወት ወጥታችሁ ወደ ትዕግስት ኑ። ጠብቁ እግዚአብሔርን። አሁን አንድ አልጋ ካላችሁ በዛች አልጋ እግዚአብሔርን ያመሰገናችሁ ቁጭ በሉ። ጠብቁ እግዚአብሔርን። እግዚአብሔር አሰራሩ ብዙ ነው። በዛ ቦታ በታመንክ ቁጥር እግዚአብሔር መጥቶ ይባርካል። እና ደግሞ መጠንቀቅ ያለባችሁ ከአካባቢያችሁ ካላችሁ ሰዎች ጋር ነገን ሆን ብላችሁ አሁን እንድትበሉ የሚያደርጋችሁ ሰዎች አጠገብ መኖርን እንዳትኖሩ በጣም ተጠንቀቁ። አንዳንድ ጓደኞች በጣም ውድ የሆነ ቤት ሄዶ ይጨፍራሉ፣ ይጠጣሉ፣ እንደነሱ ሆናሉ ብላ አትጨነቅ። ለምሳሌ አሁን አንተ 500 ሺህ ብር ብኖር ጓደኞች ጋር በዛ ምሽት ወጥተህ በላ ጠጣ። እነሱ 500 ሺህ ብር ማውጣት ይችላሉ። ቤተሰቦቻቸው 500 ሺህ ለነሱ ምንም ነው።
አንተ ግን ያለ 500 ሺህ ብቻ ነው። ስለዚህ በጣም መጠንቀቅ አለብህ። ነገን የሚያጠፋ ነገር ራስን ለአሁን ደስታ ራስን አሳልፈህ አትስጥ። እንደዚህ አይነት ስህተት እንዳትሰሩ በጣም ተጠንቀቁ። ይሄ ደስቲኒያችሁን የሚያበላሽ ነው። 500 ሺህ ብር አሁን ልታጠፋ ትችላለህ። ላንተ 500 ሺህ ማግኘት ግን ቀላል አይደለም። እኔ በህይወቴ አንድ ነገር እግዚአብሔርን ጸልያለሁ፣ ከስኬቴ ቀድሜ ነገ ለሚሆነው ነገር እንዳልጨነቅና ነገ የእግዚአብሔር ሰዓት ሳይሆን ምንም ነገር በህይወቴ ላይ እንዳይመጣ መጥቶ እኔን እንዳያስጨንቀኝና እንዳያጠፋኝ በጣም እኔ እጨነቃለሁና እጸልያለሁ። ይሄም እንዳይሆን ብዙ ሰዎች ዛሬ ለመኖር ብድር ይወስዳሉ። ከብዙ ሰዎች ተመሳሳይ ነው ከጓደኞቻቸው ጋር ለማለፍ ብሎ ከባባድ ነገር ውስጥ ይገባሉ። ይሄ ግን በህይወት በጣም ትልቁ ክሳራ ነው። እንደዚህ አይነት ነገርን ተጠንቀቁ በጣም። እናንተ ቤተሰቦች ለልጆቻችሁ 5 ሚሊዮን ከፍላችሁ ማስተማር ካልቻላችሁ በ100 ሺህ ብር ከፍላችሁ ማስተማር የምትችሉበት ወይ በአቅማችሁ ማስተማር የምትችሉበትን ትምህርት ቤት ፈልጉ እንጂ የግድ ልጄ 5 ሚሊዮን 3 ሚሊዮን ከፍሎ መማር አለበት ብላችሁ መጨነቅ የለባችሁ። በአቅማችሁ ኑሩ። እኔ አንዳንድ ከተማዎችን ሲገባ ይሄን አያለሁ። ይሄ መንፈስ ነው። ትዕግስት ማጣት መንፈስ ነው። ሰዎች ተጨንቆ በማይችሉት ነገር ገብቶ ብዙ ዋጋ እንዲከፍሉ የሚያደርግ መንፈስ ነው። ራሳችሁን በደንብ ጠብቁ፣ ጸልዩ። ሰዎች በብድር መኪና ይገዛሉ፣ ቤት ይገዛሉ፣ የተለያዩ ነገሮች ይገዛሉ። ራሳችሁን ያልሆናችሁበት ነገር ለምን ዋጋ ትከፍላላችሁ? እግዚአብሔርን በትዕግስት ጠብቁ።